እሺ ጤና ይስጥልን። አሁን ደግሞ ኤክሰርሳይዝ 4ን እንሰራለን። ለመጀመር ስታርት ፓርት ድሮይንግ ኦኬ። ከዛ የተሰጠንን ዳይሜንሽኖች መጀመሪያ ምን ፕሌኑን እንመርጣለን። ፕሌኑ ምን ፕሌን ነው? ፍሮንት ፕሌን ላይ ስኬች እናደርጋለን። ስኬች ካልን በኋላ ሰርክል ሴንተር ኦሪጂኑ ላይ ፈልገን ኦኬ። ዳይሜንሽን የተሰጠው ስንት ነው? ዳይሜንሽን ደብል ክሊክ አድርገን ስንት 20 ከላይ 20 ሚሊ ሜትር ኦኬ። ከዛ ፊቸር ውስጥ እንገባለን። ኤክስትሩድ ቦስ ቁመቱ ስንት ነው? 100 ኦኬ። ራይት ክሊክ ከዛ ራይት ፕሌን ላይ ስኬች እንላለን። ራይት ፕሌን ላይ ስኬች ብለን ሰርክል እንመርጣለን። ሰርክላችንን ከመረጥን በኋላ እዚች መስመር ላይ ቢጫ ሲሆንልን እሱ ላይ ክሊክ አድርገን ሰርክል እንሰራለን። ሰርክል ከሰራን በኋላ የሰርክሏ ዲያሜትር ስንት ይሆናል? የሰርክሏ ዲያሜትር 2.5 ራዲየስ ያ ማለት 5 ዲያሜትር ማለት ነው። 5 ከሰርክሏ ሴንተር እስከዚህኛው ላይን ያለው ዲስታንስ 20 ሲደመር 2.5 22.5 ኦኬ። ከዛ ፊቸር ውስጥ እንገባለን። ከዛ ኤግዚት እንላለን። ስዊፕት ከት እንላለን። ከዛ በኋላ ይህን እንደዚህ እናዞረውና ስኬቹን እንመርጥለታለን። ከዛ በኋላ እዚህኛው ላይ እንገባና እቺኛዋን ጠርስ ስንነካለት ምን ያደርግልናል? ኦኬ ስንለው ይቆርጥልናል ማለት ነው። ከዛ በኋላ እንደዚህ እናዞረውና በዚህ በኩል ስኬች እንላለን። ስኬች ካልን በኋላ ፖሊጎን 6 ጎን አድርገን ሴንተሩ ላይ እንመጣና ይህንን ኦኬ እንለዋለን። ከዛ ኢስክ እንነካለን። እቺኛዋ ላይ ክሊክ አድርገን ሆሪዞንታል እናረጋታለን እንዳይጣመምብን። ከዛ አክሮስ ፍላት የተሰጠው 12 ሚሊ ሜትር ስማርት ዳይሜንሽን ከዚህ እስከዚህ ድረስ 12 ሚሊ ሜትር ኦኬ። ከዛ ፊቸር ላይ እንገባለን። ኤክስትሩድ ከት እናደርገዋለን። ኤክስትሩድ ከት ቁመቱ ስንት ነው? የተሰጠው ዴፕዝ ኦፍ 15 እዚህ ጋር 15 ኦኬ ኦኬ። ከዛ ጫፉ ላይ እዚች ጋር እንመጣና ክሊክ እናረግና ቻምፈር እናረጋለን። ቻምፈር በስንት ተሰጥቷል? በ2 ሚሊ ሜትር ተሰጥቷል። 2 ሚሊ ሜትር በ45 ዲግሪ ኦኬ። አጌን በዚህኛው በኩልም እናዞረውና በዚህ እናዞረውና እዚች ጋር ቺን ክሊክ አድርገን ፊን ቻምፈር ከዛ 2 ሚሊ ሜትር ኦኬ። እዚህ ሰርፌስ ላይ ክሊክ እናረጋለን። ስኬች እናዞረውና ሰርክል ሳይሆን 4 ማዕዘን እቺኛዋ 4 ማዕዘን ሰሌክት እናደርጋለን። 4 ማዕዘናችን ግን ከሴንተር የሚነሳ እናደርገዋለን። ከዚህ እንደዚህ አድርገን እናስቀምጣለን። ስማርት ዳይሜንሽን የአክሮስ ፍላት ከዚህ እስከዚህ ማለት ነው ስንት ተሰጥቶናል? 10 ሚሊ ሜትር ተሰጥቶናል። 10 ሚሊ ሜትር እንደገና ስኩዌር ስለሆነ ከዚህ እስከዚህም ስኩዌር ስለሆነ ከዚህ እስከዚህም
10 ሚሊ ሜትር እናደርጋለን። ከዛ ኦኬ ዴፕዙ ስንት ነው? 15 ዲፒ ፊቸር ላይ እንገባለን። ኤክስትሩድ ከት እናደርገዋለን። ዴፕዙ 15 ኦኬ። አሁን ትሬዱን እንሰራለን ማለት ነው። ትሬዱን ለመስራት የምንጠቀመው ምንድነው? ሆል ዊዛርድ ውስጥ ትሬድ የሚለውን እንነካለን። ልክ እሱን ስትነካ የሚመጣልን እዚህ ጋር ዲያሎግ ቦክስ አለ። እዚህ ውስጥ ኤጁን ንካልኝ ይለኛል። ከየትኛው ነው የሚጀምርልኝ? ከዚህኛው ኤጅ ጀምራለሁኝ። ዘ ሰከንድ ኤጅ ደግሞ እዚች ጋር መጣና ምናልባት እዚህ ጋር ብላይንድ ከሆነ ይሄኛውን ምን እናደርጋለን? አፕቱ ሴሌክሽን የሚለውን እንነካለን። አፕቱ ሴሌክሽን ካልን በኋላ እዚች ቦታ ላይ ሰማያዊ ሲሆንልን እንደዚህ አዙረን የቱን እንነካለን? ይህን ጠርዝ እንነካለታለን ማለት ነው። ይህን ጠርዝ እንነካለታለን። ከዛ እንደ ኮምፒውተራችን አቅም እዚህ ጋር ሊቆይ ይችላል። ስለዚህ በትዕግስት መጠበቅ አለብን ይሄንን ፕሮሰስ እስከሚያደርግ። ከዛ የምንሰራው ዳይ ነው ታፕ ነው የሚለውን እንመርጥለታለን። ታፕ ማለት ኢንተርናል ትሬድ ስንሰራ ነው። ዳይ ማለት ደግሞ ምን ማለት ነው? የላይኛውን ጥርስ ስንሰራ ነው፣ ከላይና ከታች ማለት ነው። ስለዚህ ፒቹ ደግሞ ስንት ነው? ከላይ የተሰጠን M20 ተሰጥቶናል። M20 በ1.5 እናደርገዋለን። ፒቹ 1.5 ነው ማለት ነው። ከዛ እዚህ ጋር ዲያሜትሩ ስንት ነው? 20 ነው። እንደገና ፒቹ 1.5 ነው ማለት ነው። ከዛ ይህንን ምን እናደርጋለን? ላይ እንመለስና ከላይ እንመለስና ኦፍሴት ጠርዝ ላይ እንዲጨርስ በትክክል ወደዚህ ጥግ ላይ አልፎ መቆረጥ ስላለበት ጠርዝ ላይ እንዳይቀርብን ኦፍሴት እናደርግና አሁን ኦፍሴት ሲያደርገው ወደዚህ ገባ። ስለዚህ እኔ የምፈልገው ደግሞ ወደ ውጭ እንዲወጣልኝ ነው። ስለዚህ ኦን ዘ ሪቨርስ ዳይሬክሽን ስለው ወደ ውጭ ይወጣልኛል ማለት ነው። ቆርጦ ይወጣል ማለት ነው። ስለዚህ ኦኬ ላለው ማለት ነው። ልክ ኦኬ ስል እንደ ኮምፒውተሩ ፍጥነት ፕሮሰስ አድርጎ ይጨርስልኛል ማለት ነው። ስለዚህ ወደ አይዞሜትሪክ እቀይረዋለሁ። ዘን ፕሮሰስ አድርጎ ይጨርሳል ማለት ነው። አመሰግናለሁኝ። የሚቀጥለውን ደግሞ